እመነኝ እድለኛ ነህ። የቪዲዮ አንተ ጋር ከደረሰ ዛሬ ለእናንተ 99.9% በአንድ አፕሊኬሽን ብቻ ኦንላይን ገንዘብ ሜክ የምታደርጉበትን መንገድ ነው ማሳያችሁ። ወደ ቪዲዮ ከማለፋችን በፊት ግን አላወቃችሁኝ አድናን ቢን ሀቢብ እባላለሁ ከአድናን ቴክስ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ግድ ነው። እንዲሁም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የሰራሁት በካርድ መልክ በዩምሉ ገብቶልኛል። እናንተም በዩምሉ ወይም ደግሞ በፔፓል ማውጣት ትችላላችሁ። ወደ ቪዲዮ እንለፍ። ከዛ በፊት ሰብስክራይብ ማድረግ እንዳይረሳ። እሺ መጀመሪያ ምን ጀምረው አፕሊኬሽኑን ከማውረድ ነው። ወደ ፕሌይ ስቶር እንገባለን። ሰርች ባሩ ላይ ሄደን PIRATE ብለን እንጽፋለን። እራሱ ከላይ ያመጣልናል። እሱንም ክሊክ እናደርግና ፔሬት ፔይ የምትላለች እሷን ኢንስቶል እናደርጋለን። በዚህ አፕሊኬሽን ብዙ ገንዘብ የምትሰሩበት ብዙ አማራጮች አሉ። ሙሉ በሙሉ ከሀስከፈ ያለውን የምነግራችሁ ይሆናል። በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንዲሁም ቪዲዮ ከተመቻችሁ ላይክ ያደረጋችሁ። ያው ይህ አፕሊኬሽን ወደ 100,000 እና ከ100,000 በላይ የሚሆኑ ሰዎች አውርደውታል እና ከ100,000 በላይ የሚሆኑ ሰዎች ይጠቀሙበታል፣ ገንዘብ ይሰሩበታል ማለት ነው። አሁን አፕሊኬሽኑ ወርዶልናል፣ ኦፕን እንለዋለን ማለት ነው። እንደዚህ ያስገባልናል። አንዳንድ ፐርሚሽኖችን አግሪ ያላችሁ ትሄዳላችሁ። ከዛ እዚህ ጋር ይመጣልናል 1% 1 አካውንት አንድ ሰው በአንድ አካውንት ነው መስራት የሚችለው። አንዳንድ ህጎች አሉ። VPN መጠቀም አይቻልም። ሁሉንም ታዩታላችሁ። ህጉን መጣስ የለባችሁም። ከዛ ኮንቲኒው ዊዝ ጎግል የምትለዋን ክሊክ ካደረጋችሁ በኋላ በጉግላችሁ ታገናኛላችሁ። እንደዚህ እንደምታዩት ታገናኛላችሁ። በነገራችን ላይ እዚህ ጋር የተደረደሩትን 5ቱን ህጎች በደንብ መተግበር አለባችሁ። እነሱ መጣስ የለባችሁም። በቀጣይ ደግሞ እድሜያችሁን ይጠይቃችኋል። እድሜያችሁ ደግሞ ከ18 ዓመት በላይ መሆን አለበት። እድሜያችሁን ጾታችሁን ማስገባት አለባችሁ። ከዛ እንደዚህ ታስገባላችሁ። እንደዚህ ይመጣል። አሁን ሙሉ በሙሉ ጨርሰናል። በኢሜይላችን ክሬት አድርገናል። እዚህ ጋር እኔ ጋር 5 ኦፕሽኖች ናቸው የሚመጡት። እናንተ ጋር ግን 3 ኦፕሽኖች ናቸው የሚመጡ ማለት ነው። ይህ ደግሞ እንዴት እንደሚመጣላችሁ ማሳያችሁ ይሆናል። እዚህ ጋር ጥግ ላይ ያለችውን እሷን ከነካችሁ በኋላ እዚህ ጋር ሪፈራል ኮድ የሚል አለ። እሱን እናስገባለን ማለት ነው። እኔ የምጽፈው ትጽፋላችሁ። እንዳትሳሳቱ። እኔ የምጽፈው ነው መጻፍ ያለባችሁ። YAF 845 ማለት ነው። ከዛ እሱን ከጻፋችሁ በኋላ እዚህ ጋር ሰሚት የምትላለች እሷን ክሊክ ታደርጋላችሁ። ለእናንተም እንደዚህ እንደምታዩቸው ይከፍቱላችኋል ማለት ነው። እዚህ ጋር 2 አማራጭ ነው የተጨመረላችሁ፣ 2 ኦፕሽን ቀይና አረንጓዴ ተጨምሮላችኋል። ቀዩ አነስ ያሉ ኮይኖችን ነው የሚሰጧችሁ። ባይ ዘ ዌይ አሁን ቬሪፋይ ስላረግን ብቻ 500 ኮይን እዚህ ጋር ሰጥቶናል። አሁን ለምሳሌ ቀዩዋ ላይ እንግባና ምን አይነት ጌም እንዳለ እናያለን። ብዙ አይነት ጌሞች አሉ። እዚህ ጋር አነስ ያሉ ዋጋ ነው ያላቸው። እዚህ ጋር አነስ ያሉ ዋጋ ናቸው። እነዚህን በደንብ መጫወት አለባችሁ። አረንጓዴኛው ደግሞ በጣም ብዙ ውድ የሆኑ ናቸው የሚያጫውቷችሁ። ኔክስት ላላችሁ መጀመሪያ እዚህ ጋር የመጀመሪያው የሚመጣላችሁ 2.3 ሚሊዮን ኮይን ይላል። 2.3 ሚሊዮን ኮይን ማለት ደግሞ ወደ ዶላር ሲሆን ወደ $300 ነው ማለት ነው። $300 ደግሞ በኢትዮጵያ ሲመነዘር ወደ 30,000 ብር ነው ማለት ነው። በ100 ብር ለራሱ ብንይዘው እዚህ ጋር አድስ አለች። ማስታወቂያ ሲታችሁ ኮይን መሰብሰብ ትችላላችሁ። እዚህ ጋር ደግሞ ኢንብሬን የምትላለች እሷ እኛ ጋር አትሰራልን ማለት ነው። ኢትዮጵያ ውስጥ አትሰራም። ይሄ ኢንብሬን የሚለው የጭንቅላት ጨዋታ ነገር ነው። ጥያቄ ይጠይቃችኋል፣ የምመልሱልን ነው። ኢትዮጵያ ውስጥ አይሰራም ማለት ነው። ሌላም ደግሞ ጌም ማጫወት የምትችሉት አለ። እሱንም ከጎን ሁለተኛው ላይ ያለችውን ክሊክ ካረጋችሁ በኋላ እንደዚህ ያመጣላችኋል። በጣም ብዙ ጌሞች አሉ። እነዚህ ግን ቀለል ይላሉ። በጣም ቀለል ይላሉ። እነዚህንም መጫወት ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው how to withdraw ነው ማለት ነው። ኢትዮጵያ ውስጥ እንዴት ነው withdraw የምናደርገው የሚለውን እናያለን። ይቅርታ በጣም ጉፋን ስለያዘኝ ነው። አሁን ደግሞ ዊዝድሮ እንዴት ነው የምናደርገው ኢትዮጵያ ውስጥ ነን የሚለውን እናያለን። በፔፓል አለ መጀመሪያ። ፔፓል ግን ኢትዮጵያ ውስጥ አይሰራም ማለት ነው። ስለዚህ ፔፓሉን እንተውና እዚህ ጋር
ስልክ ቁጥር አስገባ ይልሃል። እዚህ ጋር ሞባይል ሪቻርጅ የሚል አለ። ስልክ ቁጥር እናስገባለን ማለት ነው። የኢትዮጵያ ስልክ ቁጥር በስልክ ቼክ ካላችሁ በኋላ እሺ ይቀበላችኋል ማለት ነው። እዚህ ጋር ኢትዮ ቴሌኮም ብሎ ያመጣላችኋል። እዚህ ጋር ምን ማወቅ ያለባችሁ ነገር 19400 ኮይን ነው የሚያስፈልጋችሁ ዊዝድሮ ለማድረግ 19400 እና ከዛ በላይ 19400 ኮይን ማለት ደግሞ በኢትዮጵያ 171 ብር ነው ማለት ነው። እና እሱ ካልኖራችሁ ደግሞ እኔ አሁን 500 ኮይን ያለኝ ከዛ በላይ ሲኖረኝ ነው ማውጣት የምችለው። ከዚህ በፊት ያወጣሁት ነውና ነው መጀመሪያ ላይ ያሳየኋችሁ የገባልኝን ማለት ነው። እና በደንብ አድርጋችሁ መስራት ያለባችሁ እዚህ ጋር 19400 ኮይን ካላችሁ ቶፕ አፕ ትሉታላችሁ። እንደዛ ካረጋችሁ በኋላ ይቀበላችኋል ማለት ነው። በቀጣይ ሳምንት እስከምንገናኝ ይመቻችሁ።